አውቶማቲክ መኪና እንዴት ጌሮችን መቀየር እንችላለን? እንደምታዩት ጌር ከመቀየራችን በፊት ይሁት 00 ነው፣ ፓርኪንግ ነው። እንደምታዩት እዚች ጋር ማወቅ ያለባችሁ ፒ ነው ፓርኪንግ፣ ሪቨርስ ደግሞ ማለት ወደ ኋላ ነው። ላሳያችሁ። አሁን ግን እዚህ ጋር ያለው መጀመሪያ ሲስተሙን ላሳያችሁ። እያንዳንዱን ነገር አሁን እንጫ ነው ፒን ያለው አር ስንጫ ነው እንደምታው በስክሪን ላይ አር ማለት ወደ ኋላ ነው የሚሄደው። ወደ ኋላ በምትሄዱ ጊዜ ሪኮመንድ ማደርጋችሁ ኢን ደብል ኢንዲኬተር እንደዚህ አብሩት። ምክንያቱም ወደ ኋላ ስትሄዱ ሰዎች ማወቅ አለባቸው እናንተ ወደ ኋላ እየሄዳችሁ መሆኑን። ይሄ ምልክት መስጫ ማለት ነው። ይሄን እንጫናለን፣ ኒውትራል እንጫናለን። እንደምታዩት ይሄን እናደርጋለን። ከዛ ደግሞ ድራይቪንግ ለመንዳት ስንፈልግ ደግሞ እዚች ጋር እንደምታዩት ዲ የሚለውን እንጫናለን ማለት ነው። ዲ አድርገናል። ዲ ስንጫነው እንደምታዩት መኪናው ወደፊት ይሄዳል ማለት ነው። ወደ ነበረበት ወደ ፓርኪንግ ስንመልሰው እንጫናለን። እዚች ጋር ያው ፓርኪንግ ሆኗል ማለት ነው። አሁን ብዙ ሰዎች የሚቸገሩበት አለ። ጌር ሲቀይሩ እንደዚህ ነው፣ በጥንካሬ ነው የሚቀይሩት። አሁን ጌር ለመቀየር እጅግ ቀላል ነው። በአሁኑ ሰዓት የቅርብ ጊዜ የሚመጡት አውቶማቲክ መኪኖች እንደምታዩት ይኸውና፣ እቺን እንደዚህ ነው መጫን ያለብን። እንዲህ በምንጫነው ሰዓት ላይ ይሁት መኪናው ለመቀየር እጅግ ቀላል ነው። እንደምታዩት ይኸውና ቀላል ነው። አሁን ወደ ነበረበት ስንመለስ ያው እዚህ ጋር እንጫነዋለን። ይኸው ከዛን ወደፊት እንመልሰዋለን። በአሁን ሰዓት እነዚህ ናቸው። አሁን ደግሞ የቅርብ ጊዜ አሁን ከ2026 ጀምሮ የሚመጡት እያንዳንዱ በተን ነው። አሁን ብዙ ጊዜ ብሬክ ካያችሁ ብሬክ አሁን በእጅ ነው እንደዚህ ወደ ላይ ከፍ የሚታደርገው። አሁን የራሱ ጌር መቀየር ድራይቪንግ፣ ኒውትራል፣ ወደፊት ወደ ኋላ ለመንዳት አሁን እነዚህ ቀርተዋል። ምንድነው እንደዚህ በተን። አሁን ይሄ መኪና ካያችሁት አሁን ፓርኪንግ ወይ አንድ ብሬክ ፓርኪንግ ለማድረግ እንደምታዩት ይሄን ነው። በቃ እንደዚህ በተኖች ናቸው እነዚህ። አሁን በአሁን ሰዓት ይሄ ቪዲዮ የሰራሁት አሁን ዛሬ 02/01/2026 ላይ ነው ስሰራ። እነዚህ አሁን እየቀሩ ነው። አዳዲስ መኪኖች ቀርተዋል። እነዚህ እንደዚህ መቀየር ምናምን የሉ። ዋናው ምንድነው እንደዚህ በበተን ሆኗል ማለት ነው። የሚመጡት እያንዳንዱ ነገር በበተን በቃ በተን እንደዚህ እየተጫናችሁ ነው የሚሆነው ማለት ነው። ለማንኛውም የአውቶማቲክ መኪና ጌር መቀየር የሚቻለው በዚህ አይነት መንገድ ነው። እንደምታዩት ድራይቪንግ፣ ኒውትራል፣ አር፣ ፓርኪንግ ማለት ነው። ይሄን ይመስላል ማለት ነው። አውቶማቲክ መኪና ጌሮችን በዚህ አይነት መንገድ ነው የሚቀየረው ማለት ነው። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ በተለያዩ ቪዲዮዎች እንገናኛለን። ምን ይሄን ቪዲዮ ልስራላችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ።